ጭንቅላቷን ወስጄ ላሳብዳት ጭንቅላቷን ወስደህ ልታሳብዳት ለምን ልጅቷ ጎበዝ እኮ ነች ልጅቷ ጎበዝ ነች ልጅቷ ጎበዝ ናት ጎበዝ ብትሆንስ ታዲያ ጓደኛዋ ቀናችን መስልችባታ አይ ስም እንዳጠራ አልኩህ ስም እንዳጠራ አሁን ጭንቅላቷን ሰልበሃል አዎ ሰልበሃል አዎ ማን ያዘ ካሁን እንዳትሰልብ ማን ያዘ ማን ሊቁ ስሙን ጥራ ሊቁ አይደለም ስሙን ጥራ በደንብ ቅዱስ ሚካኤል ነው ያዘክ አሁን ትሄዳለህ ትምህርት ቤት ነው የምሄደው እንጂ ጓደኛ ገና ነኝ የትምህርት ቤት ነው የምትሄደው ትምህርት ቤት ሄደህ ፈንክባት አይመራ እንዳትማር ያደረክ ደብተሯ ስታይ ደም እያስመሰልኩ ደብተሯ ላይ ስታይ ደም ትመስላል ለምን ቴና እንድታብድ ነው እንድታብድ አትተጥበል ትምህርት ቤቷ ላይ ደብተሯ ላይ እንድታብድ ደም ነው የሚመስለው በቃ ደብተሯ ላይ ደብተሯን ደም ነው ማረግ ትምህርት ቤት ስትገባ ደም ነው የሚመስለው አሁን ትሄዳለህ አሁን የትምህርት ቤቱ ነው የምትሄደው የትኛው ነው የምትሄደው ሌላ አብሮ ያለው ሌላ ቡዳ ሴት ቡዳ ነው ወንድ ቡዳ ወንድ የት ሰፈሩ እዛው ሰፈር ቡዳው በምን በላሃት እኔ ቤተሰብ ተልኬ እኮ ነው ተልከህ ነው የቡዳ መልእክተኛ ቡዳውን እንዳለ ታስተላልፋለህ እዛው ሰፈር እሺ አሁን ቡዳው ትሄዳለህ የትምህርት ቤት መተት ትሄዳለህ የምትቀረው የትኛው ነው የጓደኛው ለምን ትቀራለህ ጓደኛ ገና ነኝ አልበሰልክም አልሰገደችብህም ሱባኤ ገብታ ሰግዳብኛለች ሱባኤ ገብታ ነበር እኮ ይነሳ በቃ ሱባኤ ገብታ ነበር እና ሱባኤው አልተቃጠለህም እንዴ ተቃጥዬማ ነው የወጣሁት እኮ አሁንማ አድፍጬ ነበር ሱባኤ ገብታብኝ ነው ለወጣ የተገደድኩት ግን ለመልቀቅ አልፈለኩም ነው የሚለው ሱባኤ ያስፈልጋል ምናልባት ምዕመናን ሱባኤ በጾም ጊዜ ብቻ አይያዝም የሰው ልጅ በተቸገረበት ሰዓት ችግር በደረሰበት ሰዓት ከእግዚአብሔር ጋር ምህረትን ለማግኘት ወደ እግዚአብሔር የምንቀርብበት አንደኛው መንገድ ሱባኤ ነው ሱባኤ ማለት ራሳችንን ከክፉ ነገር አገለን በንስሐ ውስጥ ከንስሐ አባቶቻችን ጋር ተገናኝተን የሚሰጠንን ቀኖና ተቀብለን ወደ ቅድስት ቤተክርስቲያን በመጠለያ በቅድስት ቤተክርስቲያን ስር ሆነን ሱባኤ ገብተን ሴጣንን ጠላታችንን ዲያብሎስን ድል የምንነሳበት ከመሳሪያዎች የእግዚአብሔር መሳሪያዎች የሰው ልጅና እግዚአብሔር ከሚገናኝበት መንገዶች አንዱ የሱባኤ ነው ማለት ነው ሱባኤ ማለት በ3 ይከፈላል